ሊቀ ሊቃውንት መጋቤ ብሉይ መጋቤ ሐዲስ ልሳነ ጳውሎስ በኩረ ምዕመናን ሌሎችንም የማዕረግ ስሞችን ሳይደርብ እንደ ክርስቶስ መምህር እንደተባለ ሄደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ዛሬም ቤተ ክርስቲያን እና ምዕመኖቿ ሐዘን ላይ ናቸው። ግድያውና ሞቱ በርትቷል። ታላላቆችም እየጣሉን እየሄዱ ነው። የወንድማችንን የመምህር ዘላለምን ህልፈት በታላቅ ሐዘን ውስጥ ሆነን ሰምተነዋል። ስለሱ ስንቱን እንናገራለን። ያለንበት ሁኔታ ባይፈቅድ እንጂ ስለሱ ብዙ ማለት እንችል ነበር። ግን እሱ እግዚአብሔር ይወደዋልና በንጽህና ወደሱ ይዞት ሄደ። ስለሱ ብዙዎች ብዙ ብለዋል። አንድ ወዳጃችን ስለ ቅዱስ ፓትርያርኩ የሰጡትን ምስክርነት ስለ መምህራችን ባጭሩ ላቀርብላችሁ። ከአንድ ምዕመን በውስጥ ነው የተላከው የመምህር ዘላለም ወንድሙን አስገራሚ ታሪክ፣ የብፁዕ ቅዱስ አቡነ ጳውሎስ ምስክርነትና ሌሎችም ጉዳዮች ይላል። ዓመተ ምሕረቱን በእርግጠኝነት አላስታውሰውም፣ ግን ከ2002 ወይም በ2003 ነው የሚመስለኝ ሐምሌ 5 ቀን በሳሪስ አቦ ቤተ ክርስቲያን ሰርግ ጉባኤ ላይ ምን ተካሄደ? በየሳምንቱ ዕለቱን በማላስታውሰው ዕለት በመደበኛ ሳምንታዊ ጉባኤ የወቅቱ ዕውቅ መምህር በጋሻው ደሳሌ ጉባኤ ዘርግቶ ያስተምር ነበር በሳሪስ አቦ። መምህር ዘላለም ወንድሙ ደግሞ በመደበኛነት ወር በገባ በ5 በቋሚነት ሳሪስ አቦ ያስተምር ነበር። ታዲያም ያኔ ሐምሌ 5 ቀን በጋሻው በሚያስተምርበት ሳምንታዊ ዕለት ውሏል። ሁለቱም ተገናኙ፣ ሳምንታዊውና 5። በዚህ እንዳትገረሙ የሰርክ ጸሎቱ ካለቀ በኋላ የዝማሬ አገልግሎት እየተከናወነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5ኛ ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ብፁዓን አበው ሊቃነ ጳጳሳትን አስከትለው መጡ። ሁሉም ቦታቸውን ከያዙ በኋላ ፕሮግራም መሪው ለአጭር ደቂቃ መጋቢ ሐዲስ በጋሻው ደሳለኝ ያስተምሩናል ብሎ መድረኩን ለበጋሻው ለቀቀ። በጋሻው ሰላምታ አቅርቦ ምንም ጊዜም አልወሰደም። ከኔ ጋር በየሳምንቱ እንገናኛለን፣ በተሻለ ጸጋ ወንድማችን መምህራችን ዘላለም ወንድሙ ያስተምሩናል ብሎ እንደ ፕሮግራም መሪ መምህር ዘላለምን አስተዋውቆ ወረደ። ረጅሙን ክፍለ ጊዜ ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስ ሰማዕትነት በመተንተን ድንቅ ትምህርት አስተማረ። ጨርሶም ከመድረክ ወረደ። ወዲያውኑ ቅዱስ ፓትርያርኩ ሕዝቡን እንዲባርኩ በብፁዕ አቡነ ሚካኤል ተጋበዙ። ቅዱስ ፓትርያርኩ መድረክ ላይ ወጥተው ዘላለም ምን አስቀረልኝና ምን እናገራለሁ? ልጆችህ በከተማችን ቀዳሚው መምህር ትምህርቱን ሰጥቷችኋል። መስማት ብቻ አይደለም፣ በተግባር ላይ ልናውለው ይገባል። በሰላም ወደ የቤታችን ያግባን። ቀን በንግሱ እዚህ ስላልመጣሁኝ ልጆቻችንን እንያቸው ብለን ነው አሁን በሰርክ ጉባኤ የመጣነ ብለው አቡነ ዘበሰማያትን ብለው ያንን ጉባኤ አሳረጉት። መምህር ዘላለም ወንድሙ ስለ አገልግሎቱ ከተራ ምዕመን እስከ ፓትርያርክ ድረስ የሚታወቅለት ድንቅ ትሑት፣ ከማከብራቸው የተነሳም የምትሳሉት የምትፈሩትም እንቁ ተዋሕዶ መምህር ነበር። ሁሌም ማለት ይቻላል ብቸኛ ወይም ሁለተኛ ተጋባዥ መምህር ስለሚሆን በተለይ የመጀመሪያው መምህር እያስተማረ ቤተ ክርስቲያን ቅጥር ግቢ ሲደርስ በጥግ በኩል ቀስ ብሎ ወደ ኋላ በር ወይም ወደ ወንዶች በር ሲሄድ ደርሷል ተብሎ የመጀመሪያው መምህር እንዳይጣደፍ ለስብከተ ወንጌል ኃላፊ ራሱ መታየት አይፈልግም ነበር። በግድ ይዘውት ወደፊት ይመጣሉ። ፊት ለፊት አልሆንም ብሎ አሸንፏቸው በጎን በኩል ዘወር ብሎ ይቀመጣል። እኔ በሱ እገረማለሁ። ከዚሁ ጋር በተያያዘ ብዙ መምህራን እንዴት የመጀመሪያ መምህር እሆናለሁ ሁለተኛ ከኔ በልጦ ነው ወይ የሚል ስሜት የሚያድርባቸው ጊዜ እንዳለና እኔም እውነትም እንዴት በዚህ ሰው ከተማርን በኋላ በሌላ መምህር እንማራለን የምልበት ወቅቶችም አሉ። ምን ለማለት ፈልጌ ነው? ሁሉም አገልጋዮች መምህር ዘላለም ወንድሙ ሁለተኛው አስተማሪ በመሆኑ ምንም ቅሬታ አይገባቸውም። ለዛውም ሁለተኛ ሳይሆን ብቸኛ ሆኖ የእሱን ትምህርት ሰምተው ቢሄዱ ደስታቸው ነው። በሌላ መልኩ መምህር ዘላለም ወንድሙ ሰው እንዳይከተለው ተመሳሳይ ትምህርት ያስተምር ነበረ። የቤተ ክርስቲያንን ወቅቶች ብቻ እየጠበቀ ማስተማር ዋና ዓላማው ነበር። ከገጠመኞቹ መካከል ሐምሌ 22 ቅዱስ ዑራኤል ካዛንቺስ፣ በማግስቱ ሐምሌ 23 አራዳ ጊዮርጊስ፣ ሐምሌ 26 ቅዱስ ዮሴፍ ቤተ ክርስቲያን በቤተ ክርስቲያናችን ሥርዓት መሠረት ከሐምሌ 18 እስከ ነሐሴ 8 የነጎድጓድ የመበረቅት ጊዜ ስለሆነ ይህን ርዕስ መርጠናል ብሎ በሕይወቱ እጅግ የመወድለትን ጌታ ሆይ አድነን በሚል ርዕስ ሳንሞት
ሳምንት ባልሞላ ጊዜ ውስጥ 3 አይኔን ሳልነቅል ድርቅ እንዳልኩኝ ወንጌሉን እንደ ጅረት ሲያፈሰው አይቻለሁ። በተለይ የቅዱስ ጊዮርጊስ ዕለት ከፍተኛ ዝናብ እየዘነበ ሕዝቡ ምንም ንቅንቅ ሳይል መምህር ዘላለም ዝናብ እየወረደበት በቤተ ክርስቲያን ድምፅ ማጉያ ብቻ ጉሮሮ እስኪሰነጠቅ ድረስ ሲያስተምር በአይኔ በብረቱ አይቼዋለሁ። መምህር ዘላለም ወንድሙ ከአብዛኞቹ አገልጋዮች የሚለይበት ሌላ ልዩ ጸጋ ነበረው። በማንኛውም አዘቦት ቀን የስር ጉባኤ ላይ የሆነ ዛፍ ስር ሆኖ የሚያዳምጥ አገልጋይም ነበር። ማስተማር ብቻ ሳይሆን መማርንም ይወዳል። ትዝ ይለኛል የመጀመሪያ ትውውቄም በስርዓተ ገብርኤል በሰንበት ትምህርት ቤቱ አዳራሽ በኩል አሁን ፓርኪንግ በሆነበት በኩል ያኔ የፊት ለፊት መጠለያ ስላልተሰራ አጥሩ አካባቢ ያሉት ዛፎች ጋር ተቀምጣችሁ ቀጥታ አውደ ምሕረቱ ላይ ያለው አስተማሪ ይታይ ነበር። ሳየው በወቅቱ ጥያቄ የሆነብኝ ነገሮች ስላሉ ይመስለኛል በዚሁ አጋጣሚ ለምን አልጠይቀውም ብዬ ሰላምታ አቅርቤለት መምህር ጥያቄዎች ነበሩ ስለው አሁንማ ትምህርት እየተሰጠ ነው እንማር፣ ግን ስልኬን ያዝ፣ ሌላ ቀን ጥያቄዎችህን እናየዋለን ብሎኝ ደስ በሚል ፈገግታ የስልክ ቁጥሩን ሰጥቶኝ ለሌላው መምህር ያለውን ክብር አሳየኝ። አሁን የምንማማርበት ጊዜ ነው፣ አሁን ጥያቄ አንመልስም አለኝ። ሌላው ቢሆን እንዲህ ያደርጋል ወይ? እዛው በስርዓተ ገብርኤል 3-4 ለሚሆን ጊዜ ተረኛ በሆኑ የሰርክ ጉባኤ አገልጋዮች ራሳቸው በጸሎት ከፍተው ራሳቸው አስተምረው ራሳቸው በጸሎት በሚዘጉ መምህራን ሲሰጥ ቁጭ ብሎ ሲሰማ እኔም ከሩቁኝ ትምህርቱን ሳይሆን እሱን አይቼ ኃይልሱ ነገር የሆነች መኪና ውስጥ ገብቶ ሲሄድ ባይኔ አይቸው ገርሞኛልኝ። መጥቶ እንደ ሌላው ሰው በዳር ቁጭ ብሎ ይማራልኝ። እንዲሁ ቅዱስ ቂርቆስ ቤተ ክርስቲያን የሹራብ ኮፍያ ስካርፕ አድርጎ እንዳይታወቅ በሚመስል ሁኔታ ሰርክ ጉባኤ ሲማር ገጥሞኛ አይቼው አውቃለሁ። ስለ መምህር ዘላለም ወንድሙ ብዙ ማለት ይቻላል። አካሄዱ ሁለመናው ወንጌል የሆነ እግዚአብሔር አምላክ ምርጡ ዕቃ አድርጎ የተጠቀመበት የተዋህዶ ዕንቁ መምህር ነው። እጅግ የምወድህ የማከብርህ ውድ መምህር ዘላለም ወንድሙ ስለ አገልግሎትህ በሕይወቴ ስለፈጠርከው መልካም በጎ ነገር ሁሉ ከልብ ያመሰግናለሁ። ነፍስህን ከአበው ቅዱሳን ጎን እግዚአብሔር እንዲያሳርፍልኝም እመኛለሁ ይላል ወንድማችን። ሳህለ የሚባል ልጅ ነው፣ ከብስራተ ገብርኤል ነው ይህን መረጃ ያጋራን። በጣም የሚገርም ነው ስላለው ተሰጥኦና ስላለው ሁኔታ። እንዲህ ነው እውነት አያችሁ። ታሪክ ከማስተማር አልፎ ቁጭ ብሎ የሚማር እንዲህ አይነት መምህር ነው። ልታይ ማይል እንዲህ አይነት ሰው ነው ያጣ ነው በእውነት። እንግዲህ ወንድማችንን እንድንሸኘው በተለይ ኮሚቴው ያወጣቸው ዝርዝሮች አሉ። የሱን የመምህር ዘላለም ወንድሙ የሽኝትና የስንብት መርሃ ግብር አወጥቷል። አንደኛ የመምህር ዘላለም ወንድሙ አስከሬን ረቡዕ መጋቢት 2 ቀን 2018 ከሀገር አሜሪካ ተነስቶ ጉዞ ወደ ኢትዮጵያ የሚያደርግበት ነው። እንግዲህ ዛሬ ሐሙስ መጋቢት 3 ቀን አስከሬኑ ከጧቱ 12 ሰዓት ላይ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ይደርሳል። በዛም በብፁዓን አበው ሊቃነ ጳጳሳት እየተመራ የወንድማችን ወዳጅ ዘመዶች የአዲስ አበባ ሀገረ ስብከት ገዳማትና አድባራት ሊቃውንት ጥቅ ድርባቸውን ለብሰው እንግዲህ አቀባበል የሚያደርጉለት ይሆናል። በቦሌ ዓለም አቀፍ ማረፊያ የሚገኙ የተመረጡና ፈቃድ የተሰጣቸው አካላት ብቻ ናቸው በዛ የሚገኙት። ከጧቱ 1 ሰዓት ጀምሮ ከቦሌ ዓለም አቀፍ ኤርፖርት ጀምሮ እስከ ቦሌ ደብረ ሳሌም መድኃኔዓለም ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት ዘማሪያና በምዕመናን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ይጓዛል። 4 በቦሌ ደብረ ሳሌም መድኃኔዓለም ካቴድራል አጭር ቆይታ ካደረገ በኋላ ቀጥታ በመለከት ድምፅ ነጋሪት እየተጎሰመ በአዲስ አበባ ሀገረ ስብከት ሊቃውንት በመምህራነ ወንጌል በሰንበት ትምህርት ቤት ወጣት ዘማሪያንና በበርካታ ምዕመናን ታጅቦ ከጧቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ በመስቀል አደባባይ ይደርሳል። ከጧቱ 5 ሰዓት ጀምሮ በመስቀል አደባባይ የተለያዩ የአሸኛኘት መርሃ ግብሮች የሚከናወኑ ሲሆን በዚህም ቦታ ከጧቱ 5 እስከ 8 ሰዓት ድረስ የተለያዩ ክንውኖች ይኖራሉ። እነዚህም ከጧቱ 5 እስከ 5 ተኩል የመርሃ ግብር መክፈቻና ጸሎት፣ 5 ተኩል እስከ 6 ያሬዳዊ ዝማሬ የዘማሪያን ህብረት እንዲሁም ቅኔ፣ ከ6 እስከ 6 ከሩብ የመምህር ዘላለም ወንድሙ የህይወት ታሪክ ይነበባል። ከ6 ከሩብ እስከ 6:40 ተለያዩ ተቋማት የሚቀርቡ የስንብት መልእክቶች፣ ከ6:40 እስከ 7 ከቤተሰብና ወዳጅ ዘመዶቹ ስለ ወንድማችን የሚቀርቡ ምስክርነቶች በተለያዩ አካላት፣ ከ7 እስከ 7 ተኩል የወንጌል መርሃ ግብር፣ ከ7 ተኩል እስከ 7:40 በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ፣ ከ7:40 እስከ 8 ቃለ ብዳና ቡራኬ በብፁዓን አበው ይሰጣል። ከቀኑ 8 ሰዓት ላይ መስቀል አደባባይ መርሃ ግብር ተጠቃሉ ጉዞ ወደ መንበረ ጸባዖት ቅድስት ሥላሴ ጉዞ የሚደረግ ሲሆን ከቀኑ 9 ሰዓት ላይ አጭር ጸሎት ተደርጎ ስርዓተ ቀብሩ የሚፈጸም ይሆናል ብለው ነው እንግዲህ መግለጫው የወጣው።
እንግዲህ ተከታትለን በዛው ሄደን ወንድማችን በረከት እንድናገኝ ነው። በእውነት የተወደዳችሁ እንግዲህ ይሄን ጉዳይ ወንድሞቻችን የተቋቋመው ኮሚቴ ነው ይፋ ያደረገው። ለሌሎች መረጃው እናጋራ። እንግዲህ ወንድማችን በረከት ይደርብን ነው የምንለው። ሌሎችንም እግዚአብሔር ይጠብቅልን፣ ምን ሰማውን ሀገራችንን ሰላም ያድርግልን። ሁላችሁንም ወዳችኋለሁ። ሰላም ሁኑልኝ። መረጃውን ሌላ አጋሩ። ሁላችሁንም በድጋሚ ወዳችኋለሁ። ሰላም ሁኑልኝ።